ሰላም ሰላም የዩቲዩብ ቤተሰቦች ናችሁ። እንኳን ለፋሲካ በዓል በሰላም አደረሳችሁ። ባለፈው እንግዲህ ካራ ገበያ የከብት ዋጋ ምን ይመስላል በሚለው በትንሹ ሃይላይት ይዘናል። ዛሬ ደግሞ በአዲሱ ገበያ እንገኛለን። እንግዲህ በአዲሱ ገበያ ደግሞ የከብት ዋጋ እንደሚመለከተው እናያለን። ከ120 ሺህ አንስቶ ለ6 የሚካፈል አንስቶ 125,000 130 140 እስከ ከፍተኛ ዋጋዎች ያሉትን የከብት ዋጋ በቀጣይ በቪዲዮ እንመለከታለን። እስከ መጨረሻው ቪዲዮን ተመልከቱ። እናመሰግናለን። እንዴት ነሽ? ሁሉ ሰላም አለን አለን እግዚአብሔር ይመስገን። ለምን የኔንም ይዤ ስለምነግረው ከሰባ ምንም የለውም። ረፍ ይሄና በቃ ከዚህ የለውም። ከሰባ ምንም አረሰ አጥሪ እቺማ ትጠራለች እኮ አልፎ አልፎ እግዚአብሔርን እንደዛ ማህበረሰብ ይጎዳብሻል። እኛ ምን እንጎዳለን? ነገ ገበያ እንዳንመጣ ነው። ቆይ አንቺ አሰብሽ አሁን ወስደን እኮ ከሰርን ማለት በዛ ነው የምትቀሪው። መቼስ በሬ ሲያከስር ታውቂዋለሽ ዋጋው ጩጬ አይደለም ያከስር ቆይ እነዚህን አሁን የላኳቸውን እንትኖቹ ይሄ ላንቺው ልጅ ከሸንቶ በዴ ነው። ለሱ ከላጄ ነው ያልኩት ታውቂያለሽ። ለሱ ከ60 ነው ያልኩት። እንዳጨምሪ ደግሞ በኋላ ይሄ ቢሆንበት አሪፍ ነው። ከነዛ አማራጭ ከፈለክ መጋደም አለ እሱ አማራጭ የትኛው ይሄ መጋላ ይሄ ሜቃ ነው መጣሻ ግን እንትን ጥሪያት እንገሪልኝ መጣሻ ወይ እንደው ይሄን ልኳል። ይሄ ትንሽ ረዘም ይላል መሰለኝ። ከስንቴ ከባርቶ ነው ከሰባት ስለ ልላክለትና ከነዚህ ይምረጥ። በቂ ነው። ያን ያለ እኮ ትልቅ አይደለም። ማጅራቱም እንደ ያ አይበልጥም እንዴ? ማጅራት እኮ ያይበልጣል። እስኪ እንግዲህ ሌሎቹን እያየው አማርጠን አሪፍ የሆነውን እንግዲህ እንወስናለን።